ሰላም ውድ የስታር ቮይጅ ቤተሰቦች እንዴት ከርማችኋል? ዛሬም እንደተለመደው በአዲስ ቪዲዮ መጥተናል። አብራችሁን ቆዩ። በዛሬው ቪዲዮአችን የኤሪስ ወንዶች ባህሪያት ጥቆማ ለሴቶች እንሰጣለን። ወደ ቪዲዮአችን ኤሪስ ከመጋቢት 12 እስከ ሚያዝያ 12። ኤሪስ ወንድ ልቡ ካሰበሽ ቀስ በቀስ እንጂ ቶሎ ሊቀርብሽ አይችልም። ኤሪስ ወንድ በአንድ ቅስበት በሞቀ ፍቅር ስሜት ያጥለቀልቅሽና በሚቀጥለው ቅስበት እንደ በረዶ ቀዝቅዞ ቁጭ ይላል። ልክ እንደ ጄሚኒን ማለት ነው። ከገላመጥሽው ወይም ፊት ከነሳሽው ደግሞ ያ ሞቃታ ስሜታዊ የማርስ ተፈጥሮ ወዲያውኑ ኩምትር ይላል። ከዚህ ባሏ ፍላጎቱን እንደገና መቀስቀስ ማለት ድራማውን ሀ ብሎ እንደገና መጀመር ማለት ነው። ኤሪስ ወንዶች በአዳዲስ አስተሳሰብና በፈጠራ ኃይል የተሞሉ ናቸው። እነሱን መያዝ አድካሚ ሊሆን ይችላል። ቢሆንም ብትይዢው ይሻልሻል። ለቀርፋፋ ሴት ትዕግስት የሌለው ደፋርና ልበ ሙሉ እንዲሁም ሁልጊዜ ከሌሎች አንዳንዴም ከገዛ ራሱ ጭምር የቀደመ ነው። ፍቅርን በተመለከተ ችኩልነቱ ፍጹም የሚያስደንቅ ነው። እውነተኛ ፍቅር አገኘው ብሎ በየዋህነት ይደመድምና በችኮላ ይዘፈቃል። ፍቅሩ ተሰንቅሮ መፈረካከስ ሲጀምር ደግሞ ሽራፊውን ይይዝና ለመጠገን ደፋ ቀና ይላል። ሊጠግን የማይቻል ሆኖ ካገኘው ከአዲስ ሰው ጋር ሀ ብሎ ሌላ ፍቅር ይጀምራል። የፈለገውን ያህል የፍቅር ስህተት ቢፈጽም እውነተኛ ፍቅር ወይም የመንፈስ አቻ እንደሚያገኝ እርግጠኛ ሆኖ ቀጣዩን ሙከራ ከማድረግ ወደ ኋላ አይልም። ከስኮርፒዮ በስተቀር ለማንኛውም ሴት የፍቅር ፍላጎት የሚመጥን አፍቃሪ ልብ አለው። ኤሪስ ወንድ በጣም ስሜታዊና ሮሮታዊ ስለሆነ ከግንኙነታቸው የሚፈልቁ ማናቸውንም የፍቅር መግለጫዎችን፣ የፍቅር ቃላት፣ የአይንና የትንፋሽ ምልክቶችን እና ልባዊ የደስታ ስሜቶችን በሚገባ ይጨብጣቸዋል። ኤሪስ ግማሽ ልብ ይዞ ለፍቅር መቅረብ አይሆንለትም። ለወቅቱ አንገብጋቢ ፍላጎት ራሱን ሙሉ በሙሉ ይሰጣል። ምናልባት ጭምት ከሆነ ያጋጠመሽ እሱም ቢሆን በማርስ የሚታዘዝ በመሆኑ ልትሞኝ አይገባም። ሙሉ በሙሉ በጥልቀት በፍቅር ከተያዘ ታማኝነቱን ቅንጣት አትጠራጠሪ። በልብ ወለድ መጽሐፍ ውስጥ እንደሚገኘው አይነት እንከን የለሽ ፍጹም ፍቅር ነው የሚፈልገው። ከሌሎች ሴቶች ጋር የነበረውን ግንኙነት አንቺን ከማግኘቱ በፊት ነው። አንቺን ካገኘ በኋላ የነሱ ፋይል ተዘግቷል። በእርግጥ ለወደፊትም የአንቺን ፋይል ዘግቶ ሌላ ፋይል ለመክፈት ለሱ ቀላል ነው ማለት ከደበርሽ። ኤሪስ በፍቅር አያስመስልም። ከፈለገ ፈለገ፣ ካልፈለገም አልፈለገም ነው። ቀዝቃዛና ፈዛዛ አትሁኝበት። ደፋርና ጎበዝ መሆን አለብሽ። ወደ ፍቅር ሲገባም ሆነ ሲወጣ ቀለል አድርጎ ነው። ልባዊ ባልሆነ የማስመሰል ፍቅር ልታታልዩ የምትሞክሪ ከሆነ አያዋጣሽም፣ ይቅርብሽ። እንኳን ከሌላ ወንድ ጋር መማገጥ ይቅርና በአይንሽ እንኳን ስትሰርቂ ቢይዝሽ ፍቅራችሁ ያከትማል። ኤሪስ ከልክ በላይ ቀናተኛ ወንድ ነው። ከወቅታዊ ጠላቶቹ ጋር ልታረቅ ብለሽ እንዳታስቢ። እንደ ሊብራዎች ሚዛናዊ ሊሆን ብለሽም ለባለጋራዎቹ ቅንጣት ድጋፍ እንዳትሰጪ። የወደደውን መውደድ የጠላውን መጥላት ነው ያለብሽ። ለፍቅር እና ለጓደኝነት ለሚሰጠው አይን ያወጣ ታማኝነት ተመሳሳዩን አጸፋ ይጠብቃል። ይህ የኤሪስ መለያ ጸባይ ነው። ይህ ጸባዩ የማይዋጥልሽ ከሆነ ሌላ መፈለግ ነው ያለብሽ። ልክ እንደተጋባችሁ ቤቱን በቁጥጥር ስር አውሎ በበላይነት የሚመራው እሱ ነው። ይህ ካልሆነ ጋብቻውን አይፈልገው፣ ንዝንዝ አይችልም። በተለይ የገንዘብ አወጣጡን አስመልክቶ ጥያቄ እንዲቀርብለት አይፈልግም። ውድ የስታር ቮይጅ ቤተሰቦች የዛሬው ቪዲዮአችን ይህን ይመስላል። ቪዲዮአችንን ከወደዱት ላይክ፣ ሼር፣ ሰብስክራይብ ማድረጉን አይርሱ። ሰላም።